በሊሊ ነው የምናውቀው ብዙዎቻችን። እኔ የሆነ ጊዜ ሰምቼው እንዴ ተስፋዬ ጋቢሶ የሊሊን ከቨር ሰርቶት ነው አላልኩም። አሁን በጣም ብዙ ጊዜ የማልሰማው ሪካርዲንጉ በጣም እኔ ያስጨንቀኛል። ቀንበር ነው ይሰበራል። መንሞ አሎ ከምዝናት ዝተገብረሉ መንሞ አሎ ከምዝናት ዝተገብረሉ ሰና ምን መሰላችሁ ዛሬ ውድ ፕሮግራማችን ተከታታዮች በጣም ፈን የሆነ ፕሮግራም ነው የሚኖረን ዛሬ። ምክንያቱም በጣም ባክ ቱ ሰንዴ ስኩል ወደ ድሮ በጣም ለኔና ለዳ ከሩቅ ወደሆነ ሰፈር ነው የምንሄደው። እንትን እንዴት ነበር ያኛው መዝሙር? በጣም ከፍ ያለ ልደርስበት የማልችል በጣም ዝቅ ያለ ልወርድበት የማልችል አታውቁም? በጣም ሰፊ ነው ላመልጥበት ነው እንጂ አታውቂውም እንዴ? የጌታ ፍቅሩ አስደናቂ ነው። የጌታ ፍቅሩ አስደናቂ ነው። የጌታ ፍቅሩ አስደናቂ ነው። የጌታ ፍቅር የሚለውን መዝሙር እንዘምራለን ብለን ስንዘጋጅ ባይዘይ መዝሙር እስከ ስንት ዓመት ነው የዘመርከው? አንድ 14 ምናምን ድረስ አልዘመርኩትም። ደህንነት ግባ ተብዬ ስገፋ ደህንነት ልማር ስል ነው። ደህንነት ነው የመጀመሪያው አይዛኔ ነው ያስቆሙኝ እንጂ እስከ 14 ምናምን ዘምሬዋለሁ። አንቺ እስከ ስንት ነው የዘመርሽ? አዎ እንደዚህ ነው የሚዘምሩት ብለን በጣም ጩጬ ልጆች ብንጋብዝ የ1961 71 ምናምን መዝሙር ነው ላሜዋ የሚዘምረው። ዌልካም እንኳን ደህና መጣችሁ። እኔ እንኳን አውቀዋለሁ አንቺ ብዙ ስለማታውቂያቸው እስኪ ራሳችሁን አስተዋውቁን ለዳክና ለተመልካቾች። እኔ ላመስግን እባላለሁ። ላመስግን ስንት ዓመት ነው ላሜ? 16 ዓመቴ። አቬኒ ዘር እባላለሁ። አቬኒ ስንት ዓመት? 14። ተመልከቱ የጌታን ስራ ድንቅ ነው። ድንቅ ነው። አሁን ያወራሁትን ፕሮፍ ለማድረግ አሁን አንድ መዝሙር ዘምር ለላሜዋ ብለው የሚዘምረውን መዝሙር ተመልከቱ። እዚህ ያላችሁም ተመልካቾቻችን ላሜዋ እስኪ አንድ መዝሙር ለመግቢያ ዘምርልን። እረኛ ነበርኩኝ የበጎች ጠባቂ አንተነ ያረከኝ አስተዋይ አዋቂ ተዋጊም እንድሆን ድፍረት የሰጠኝ ራሴን በዘይት ቀብተህ አቆምከኝ። እረኛ ነበርኩኝ የበጎች ጠባቂ አንተነ ያረከኝ አስተዋይ አዋቂ ተዋጊም እንድሆን ድፍረት የሰጠኝ ራሴን በዘይት ቀብተህ አቆምከኝ። በእውነት ምን እላለሁ ተመስገን እባርክሃለሁ ጌታዬ እግዚአብሔር እዚህ ያደረስከኝ እኔ ማነኝ? ቤቴስ ምንድነው? ጌታዬ እግዚአብሔር እዚህ ያደረስከኝ እኔ ማነኝ? ቤቴስ ምንድነው? በህይወቴ በኑሮዬ ጣልቃ የገባ መንገዴን አቀና ጣልቃ የገባ መንገዴን አቀና በህይወቴ በኑሮዬ ጣልቃ የገባ
መንገዴን አቀና ጣልቃ የገባ መንገዴን አቀና ሁለተኛ ላይ የዘመረው የመስንጉቱ ነው ግን በጣም ሊጨርሰው አካባቢ ነው የመስንጉቱ እንደሆነ ራሱ ትዝ ያለኝ ቶኑ ራሱ ወደዛ ይሄዳል የመጀመሪያው ማን ነበር ታደሰ ሸቴን ታውቀዋለህ ባቢ እንኳን ያውቀዋል ዮናታን ታደሰ ሸቴን አታውቀውም በኋላ ይነግራል እሺ እንዴ በጣም ግን ይሄኛው ትውልድ ብዙ አያውቀውምና በጣም ሁሌ መገረማለሁ ላሚው ቲክቶክ ላይ የሚሰራውንም መዝሙሮች ካየሻቸው በጣም ይቆዩ ናቸው እንደውም ቫይራል ያወጣው መዝሙር ቆይ ወደ በኋላ እናዘምረዋለን እሱ መዝሙር እኔ በጣም ቅርብ ጊዜ ነው ራሱ ዘማሪዋንም ያወቅኳት ደሙ እንደው ቆይ በኋላ እናዘምረዋለን በጣም የድሮ መዝሙር ነው የሚዘምረው በሱ ነው አይደል እኔ ራሱ መዝሙር ነበር የመሰለኝ እና ግን እስቲ እናወራ እንዴት ነው አሁን ላሚ ገና 16 ዓመት ነው በጣም ቱያም right አቢሊም እንደዛው እንዴት ነው መጀመሪያ ሙዚቃ ማንታ ሙዚክ ለመማር ሙዚክ ለማወቅ ላሚን ለመዘመር የመጀመሪያ ስቴፖች ምን ነበር አቢሊን ገረ አቢሊን ጀምር እኔ ቤት ውስጥ ነው የለመድኩት በትንሽ ኪቦርድ ነበር በሱ ነው የለመድኩት ኪቦርድም ትጫወታለህ ኦኬ ድራምም እጫወታለሁ ጊታርም በቃ እና ቤት ነው የለመድኩት ብዙ ቤት አክሰስ ነበሩ ማለት ቸርች ውስጥ አለ የትኛውን ነው የምታስበልጠው ኪቦርድ ጊታር ድራም ነገሩ አቋሙም የሰጠን የ14 ዓመት ልጅ ሆኖ እኔ እንደዚህ ቀና ብዬ ነው ማየው ከቤት ነው ማለት ነው መጀመሪያ ሙዚቃ መሳሪያ የመንካት የጀመርኩት በቤት ነው ማለት ነው ናይስ ላሚስ መዘመር እኔ መዘመር የጀመርኩት እኔ እንደማውቀው ከ7 ዓመት ጀምሮ ዘምራለሁ ከዛ 11 12 አካባቢ ላይ ህፃናት ኮይር ገባሁኝ ወዲያው ደግሞ ወደ ትልቁ ኮይር ህፃናት ኮይር እያለ ነው የሚያወራው እዚህ አንድ እንግዳችን ነበረ ጆሲ እጋሊ ከሱ ጋር ቪዲዮዎች ላይ አይቻለሁ ጆሲ የሆነ ያሳየህ ነገር አለ ከሱ ጋር ቪዲዮዎች ስላየሁኝ እንዴት ነው ከጆሲ ጋር ያለ ነገር ኦኬ ጆሲ የኛ ቤተክርስቲያን አባል ነው የኛ ቸርች አባል ነውና ልክ ለዛ ወጣት ሊደር ነው የቤተክርስቲያን ወጣት ሊደር ነው እኔንም ልክ እንደ ወጣት አይቶ እንትን ይለኛል ላይክ ምክርም ምናምን አንዳንድ ነገር እንደዛ ይሰጠኛል እንደዛ ይታወቅ 7 ዓመት ላይ መዘመር የጀመረው እኔ እንደማውቀው እንደዛ በሰንዴ ስኩል ነው ማለት እኔ እንደማውቀው ሲልኮ ሳያቅም መዘመር ጀምሯል ማለት ነው ፋሚሊ ምናምን ቤተሰብ ሲነግረኝ ህፃን እየነበርኩኝ ምናምን እንደምዘምር ነግረውኛል እኔ አላቅ ከዛ እኔ እንደምዘምር ነግረውኛል ቤተሰቦቼ ሲነግሩኝ ሙዚቃ መሳሪያ ትጫወታለህ ሙዚቃ መሳሪያ ሞክራለሁ 2 ኪቦርድ ቤተክርስቲያን ነው የለመድኩት ጊታር ደግሞ ቤትም ስላለ እንትን እሞካክራለሁ ጊታር ራሱ ያጀበው ሲዘምር አይተዋል እስኪ ይዘምርልናል በጊታር እኔ ምን ይገርመኛል መሰለ ላሜዋ አሁን ያንተ እድሜና የድምጽህ ከለር በጣም አይገናኝም ሩቅ ነው ቀደም ሜንሽን እንዳደረኩት በጣም የድሮዎቹን ዘማሪዎች ይመስላል አሁን የዘመርክልም መዝሙር የአስቴርን መዝሙር አስቴር ያው ነው አይደለችም የቀድሞ አስቴርን መዝሙር ሲዘምር በጣም ወደዛ ይሄዳል የተስፋዬ ጋቢሶንም እንደዛው ተጽዕኖ አለበት የድሮ መዝሙር እንዴት እነሱን ምርጫ አደረክ የመጀመሪያው የድሮ መዝሙሮችን የሚመርጥበት የመጀመሪያው አንድ ከራሳቸው ህይወትም ነው የሚዘምሩት እና ደግሞ ኢየሱስን ነው ደግሞ በብዛት የሚዘምሩት ቃሉን ከመጽሐፍ ቅዱስም ወስደው ነው የሚዘምሩት ሁለት ደግሞ ቤትም ከድሮ ይዘመራል ከድሮ በሰንዴ ስኩል ላይ ምናምን ነገር የድሮ መዝሙር በብዛት እንትን የሚለው ሶስተኛ ደግሞ አሁን ላሉ ዘማሪዎች በብዛት አሉ ዘማሪዎች የድሮ ዘማሪዎች አሪያ የሆናቸው እኔም ደግሞ የድሮ ዘማሪዎች ለኔ አሪያ ይሆናሉ ብዬ ስለማስብ ስለሆኑ የድሮ መዝሙሮችን ተመራጭ አደርጋለሁ ለራሴ ስለዚህ ከዚህ ጋር የተያያዘ ለሁለታችሁ ነው ላቤንም ለላሚ የእናንተ በጣም የምትወዱት ወይም ፋቨራይት የሆነ ዘማሪ ለላሚ
ኢናቢ ደግሞ ሙዚቀኛ ከድሮ ከአሁኑ ድረስ ደስ ይለናል አይደል? ከድሮ ከአሁኑ የምትወዱት ዘማሪ? እኔ ከአሁኑ ወዶ ዘማሪ ዳዊት ጌታቸው ሰርፕራይዝ ለኔ። ከድሮ ደግሞ ታምራት ኃይሌ ደስ ይለኛል። ከድሮ ከሆነ ተከስተ ይመቸኛል። ካሁን ደግሞ ይድነቃቸው ተካ። ከሙዚቀኛ ደግሞ ወንድማማቾች አቤኔዘር ግርማና እንቁ ግርማ ሁለቱ። ካሁን ደግሞ ዳዊት ለሚ በጣም እነሱ ይመቹኛል። ስለዚህ አሁን ከመረጣችኋቸው ወይም ደግሞ ብቻ ከፈለጋችሁት አይ ከመረጥ ከምድር በላይ ቢሆን ከሰማይም በታች መውጣት መግባታችን ዘወትር ተመልካች እንደ ኢየሱስ ያለ ማንን አገኛችሁ? የሕይወት ዋስትና ቤዛም ይሆናችሁ። በእምነት እኖራለሁ ጌታዬን አውቃለሁ የኔ ጽኑ አምባ ተገኝቼዋለሁ ወጀቡን ሳልፈራ ታግሼ እሮጣለሁ የክብር ሽልማቴን ከእጁ እቀበላለሁ። ክቡር ክቡር ኃያል ክቡር ለዘለዓለም የምትኖር አምላካችን እግዚአብሔር ክቡር ክቡር ኃያል ክቡር ለዘለዓለም የምትኖር አምላካችን እግዚአብሔር አሕዛብ አያውቁህም የኔ ነፍስ ግን ታውቅሃለች የፍቅር እጅን በየዕለት ትናፍቃለች ያለ አባትነት መኖር ከቶ አይሆንላት መሳይ አጭበርባሪ ከቶ ካንተ አይነጥላት ላመስግን ዛሬም የኔ ጌታ ስለማይቆጠር ስጦታ ስለማይቆጠር ውለታ በእውነት አንተ ታማኝ ነህ ዘላለም ይወደስ ይክበር ታላቅ ስምህ ዘላለም ይወደስ ይክበር ታላቅ ስምህ አቤት ፍጥረታቱ ተገነቁብህ የኛማ እግዚአብሔር እኩያ የለህ እኩያ የለህ እኩያ የለህ እኩያ የለህ ስጋዬን አልጥም ፊቴን አልቧጭርም አምላኬን ለማምለክ ብዙ አልቸገርም እግዚአብሔር ሆይ ስለው አቤት የሚለኝ ሰምቶ የሚመልስ አምላክ ነው ያለኝ የኔ እግዚአብሔር የሚሰማ የሚመልስ የሚናገር የኔ እግዚአብሔር የሚሰማ የሚመልስ የሚናገር ፐርፌክት ነው። አሕዛብ አያውቁም የማን መዝሙር እንደሆነ ታውቂያለሽ ዳኪ? የሊሊ እንዳልሆነ ሰምቼ ግን ገርሞኝ ነበር። አሁን ሲዘምረው በቃ ራሱ ተስፋዬ ጋቢሶ የዘመረበትን ተወና ያመጣውና እያንዳንዱ በሚዘምረው መዝሙር በሊሊ ነው የምናውቀው ብዙዎቻችን። እኔ የሆነ ጊዜ ሰምቼው እንዴ ተስፋዬ ጋቢሶ የሊሊን ከቨር ሰርቶት ነው አላልኩም? ማንም ሰው አያውቅም። እሱ ግን አሁን የሆነ ቅላጼ ሲያመጣ ራሱ የተስፋዬን ነው
የመሰለኝ። ላሜዋ ተባረክ። ቅድም ምን አልከን መሰለ? ያው ቤተሰብ ሲከፍት ምናምን ተጽዕኖ አድርጎብሃል። አሁን ላይ ግን ያው 16 ዓመት ገና ያንግ ብትሆንም መርጠህ መስማት የምችልበት እድሜ ምናምን ነው እና እነዚህን የድሮ መዝሙሮች እንዴት ምርጫ ሆኑ? አሁን በተለይ በዚህ ነው በደንብ የምትታወቀውና እንዴት ነው የምታጠናቸውስ? እሱን እስኪ ንገረን። አብዛኞቹ የድሮ መዝሙሮች ሊሪክስ ይኖራቸዋል። ሊሪክስ ከሌላቸው ደግሞ እየሰሟቸው እጽፋቸዋለሁ። ደብተር ላይ እጽፋቸውና ከዛ በኋላ እለማመደዋለሁ ምናምን ከነሱ ጋር አብሬ ከፍቼው በስልክም ቢሆነ በስፒከር ከፍቼ እሰማቸዋለሁ። ከዛ በኋላ ያው እንደዛ እያለ ለምን ምርጫ ሆኑ ማለት አሁን ላይ በጣም ብዙ ዘማሪም አለ። የድሮቹ በጣም በቁጥር ጥቂት ናቸው እና አሁን ብዙ መዝሙሮች አሉ። ከዛ ደግሞ ምንድነው በአንተ እድሜ አካባቢ ላሉ ልጆች የሚመቹ የሚስማሙ ለጆሮ የሚቀሉ መዝሙሮች እያሉ ሪከርዲንጋቸው በጣም ጥራት የለውም በብዛት ዜማቸው አሁን እንደምንለው ላይሆን ይችላል እና እንዴት ምርጫ ሆኑ? ቅድም እንዳልኳችሁ የብዙ ዘማሪዎችን ንግግርም ስሰማ የድሮ መዝሙር እነሱ ላይም ተጽዕኖ አድርጓል። እነሱ ደግሞ ተጽዕኖ ያደረገባቸው ዘማሪዎች ደግሞ በዚህ ትውልድ ላይ ተጽዕኖ እያደረጉ ያሉ ዘማሪዎች ናቸው። ያንን አይቼም ደግሞ እኔ ላይም ተጽዕኖ አድርጓል። የድሮ መዝሙር ግን በጣም ጆሮ ይፈልጋል። እኔ አሁን በጣም ብዙ ጊዜ የማልሰማው ሪከርዲንጉ በጣም ያስጨንቀኛል እና ቀንበር ነው ይሰበራል። መስማቱ ይገርመኛል። ጌታን አሁን እኔ እንኳን ለመስማት እቸገራለሁ። አሪፍ ጆሮ እንዳለው ነው ማስበው። ጌታን አሪፍ ጆሮ ነው ያለው ማለት ነው። ሰው የድሮ መዝሙር በደንብ መስማትና ከዛ እሱን በትክክል መዘመር ከቻለ አሪፍ ጆሮ አለው ማለት ነው። that's nice። አቤኒስ የድሮ ላይ ነህ አሁን ነህ? እንዴት ነው መዝሙር ስትሰማ? እኔ ሁለቱንም ነው የምሰማው። ኦኬ የድሮንም ስትሰማ ሙዚቃው ግን ይሰማሃል በደንብ? አይሰማኝ አይሰማማ እኮ ነው የምወራው። ቆይ አቤኒ ቅድም አቤኔዘር ግርማና እንቁ ግርማ አለና ወንድማማቾች ናቸው አለ። አቤኒ ራስ በጣም ፌመስ ወንድም እንዳለው ታውቂያለሽ? እና ሙዚቀኛም ዘማሪም ነው ወንድሙ። ትዘምራለህ አቤኒ? አልዘምርም ግን እዘምራለሁ። ግን ለአገልግሎቴ ሙዚቃ መሳሪያ ምንጮቱ ልጆቹ እኮ በስለዋል እኮ አሁን አገልግሎት የሚል ወርድ ከነሱ ለይቷል ጸጋውን ወንድሜ። ዋው ምንም ማድረግ አይቻልም እንጂ በድምጽም ማለት ታማማ አገልግሎት የሙዚቃው ነው እንጂ ድምጽ እንኳን ያልከው ለስቴጅ አይበቃም። ለአገልግሎት አይሆንም ድምጼ። ዘምራለሁ ቤት ውስጥ ምናምን። ሌላ ጥያቄ እንድትመርጡልኝ ነው ሁለታችሁ ካሁን ከድሮ ፕሪፈር አድርጎ ብትባሉ። መጀመሪያ ላሜ መልስልኝ ከዛ ምን መዝሙር? ላሜ መዝሙር እሱ ሙዚቀኛ ወይም ደግሞ በሙዚቃ ከምትሰማው አንጻር ከ90s ትመርጥልኛለህ አንተ። ከድሮ እንኳን ለመስማት ስለሚከብድ ሁሌ ዘምር በቃ ፕሪፈር አድርገህ አንዱን ጀነሬሽን ዘምር ብትባል የትኛው ትዘምራለህ? እኔ የድሮ ምክንያቱም የድሮ መዝሙር ቅድም እንዳልኩሽ እና ደግሞ የአሁኑ እንትን እያልኩ አለ። አሁንም ጥሩ ዘማሪዎች አሉ። ሜሽን አግብባ እና አስቴር አሉ። አዲስ የወጡ መዝሙሮች አሉ እንደው እነ ሀና ተክሌ ምናምን አሉ እና የድሮን የመረኩበት ምክንያት የድሮ መዝሙር ሲዘመር ሰው ልቡ ይነካል። ወደ ንስሐ እግዚአብሔርን ይቅር በለኝ ብሎ ወደ መጠየቅ አይነት ወደ ጸሎት የሚገፉ መዝሙሮች ናቸው ያሉት እና እኔ ድሮ መዝሙር ያው እኔ ድሮ ይሻላል። እነ እንቁ ግርማ የእነሱ ዘመን እኮ በጣም በሙዚቃ ስፔሻሊ በጣም ጎልደን የሚባል ጊዜ ነው ለዝማሬ። ኢንትሮዎቹ ምናምን መግቢያቸው በደንብ ለሙዚቀኛ ይመቻል። አሁን አቤኒ ደግሞ ጊታርም ኪቦርድም ስለሚጮት የቀረቡ ናቸው። እረዳዋለሁ። እነ እንቁ ግርማ እና አቤኒ ቢል አስታውቅሻለሁ፣ ያሰማሻለሁ። እሱን አላውቅም። እኔ ክርስቲያን ዲዮርን ማን ነው? በዚህ አሁን ድራማ አንተ በጣም ኢንትረስትድ እየሆንክ ነው አይደል? አሁን ላይ የምትወደው ድራመር አለ? አዎ። ማን ነው? ምንተስኖት ቢኒያም ቅድም ያወራነው ምንቴ ነው። እኔም ራሱ በጣም እኔ ራሱ በጣም ፌቨሬት ነው ባይዘው
ኧረ በስመ አብ በጣም መንፈሳዊ ሰው ነው። ባይዘ እኔ ሙዚቀኞች መንፈሳዊ አይደሉም እያልኩ አይደለም፣ ግን አብዛኞቹ በቃ ሞሮፍ ሙዚቃው ላይ መመሰጥ ምናምን ይፈልጋሉና ምንቴ እያመለከ ምናምን ነው። በጣም ደስ ሲጸልይ በቃ እንደዚህ በጣም ምስኪን ሆኖ የሚጸልየው እኔ ብዙ ጊዜ ቸርች አገኘዋለሁ። የሚሄድባቸው የሚመርጣቸውም ቸርቾች በጣም ጥሩ ናቸው፣ በጣም ጥሩ ናቸው። ማሙሻ ጋር ምናምንም ያገለግላልና ጥሩ መርጣል ይልክ ስለዚህ መስሙር እንሰማ ያስፈራራ ነበር ጨለማው እግዚኦ እግዚኦ የሚያሰኝ ነው። ሁኔታ ሲመጣ እየከፋ ለጥቂት ቀን ቢሆን እምነት ጠፋ። ወየው ጠፋሁኝ ብዬ ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ። ሁን ሲል የሚሆንለት ቃል አውጥቶ ሂዳለው የማያልፍ የመሰለኝ ያማለፈ እንዳለፈ ያማለፈ እንዳለፈ ያማለፈ እንዳለፈ ሆ ብሎ ወጥቶ ነበር ጦሩን አሰባስቦ አይዞ የሚል ባይኖር መልካም ቀን አስቦ እንደ ሰው አይደለም ብለን ያዜምንለት እንደገና ቆመን በብዙ በረከት ምን አይነት ነገር ነው የወረደው የብዙሃኑን ሰው ልብ ያራደው። የማያተርፍ አይመስልም አመጣጦ ብዙ ኃያላኖች እጅ ሰጥቶ እኔም ያው ሰው ነኝና ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ። ሁን ሲል የሚሆንለት ቃል አውጥቶ ሂዳለው የማያልፍ የመሰለኝ ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው ነገር ተገኘበት አይጠቅምም የተባለው የሰማይ የምድር ጌታ ከእርሱ ጋር አብሮዋል። በንጉሥ ገበታ ላይ ተገኘ በክብር መስኪኑን የሚያነሳ ማነው? እግዚአብሔር ሳሰላስለው እኔማ የትላንቱን ምክንያት አለ እኔማ ለማመስገን እኔማ እንደ ሌላ ሰው እኔማ ዘማ ያሰኘን አገር ያውቅ የለ እኔማ እንደረዳን እኔማ ሳሰላስለው እኔማ የትላንቱን እኔማ ምክንያት አለ እኔማ ለማመስገን እኔማ እንደሌላ ሰው እኔማ ዘማ ያሰኘን እኔማ ሀገር ያውቅ የለ እንደረዳን የተጠበቁ ጉድጓዶች ምንጫቸው ነጠፈ ያሜደ እያለፈ የሜደ እያለፈ ብቻውን ሕዝቡን የመራው በደረቁ ምድር ምንኛ ታማኝ ነው ታማኙ እግዚአብሔር ምንኛ ታማኝ ነው ታማኙ እግዚአብሔር አለኝታዬ 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 ጠበቃዬ 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 ጠበቃ እኔ በቃ ተከስተ ሲባላይሽ ስለማልችል እኮ ነው ሲወሰቡሰኝ ገቡ ይቅርታ ዘሪገር ተኬ ባይዘው አሁን እዚህ ነው ያለው። እንደውም ሀረር ዛሬ ወይ ነገ አገልግሎት አለው።
ያውኑ መዝሙር እንልክለታለን፣ ኢንቦክስ እናደርግለታለን። በእውነት ተኬ ባይዘው ሰው በጣም ነው አፕሪሺየት የሚያደርገው። በጣም መዝሙሮቹ ሲዘምሩ አይተሻል። ዱዌት ያደርጋል፣ ፖስት ያደርጋል፣ ምናምን ስቶሪ ያደርጋል። በጣም ያለው እዚህ ሀገር ላይ በዝማሬ ያለው ቦታ ተከስተን ታውቂዋለሽ። ያንም ያህል ሂውጅ ሰውዬ በጣም ሀምብል ሆኖ ጀማሪ ምናምን ዘማሪዎችን በጣም የሚያበረታታበት መንገድ አይወሰድብህ ወንድሜ። እንልክለታለን እናንተ ነው እንግዲህ ባይዞ አሁን የሆነ በጣም ያንገናችሁን ላሜዋ በጥያቄ ምናምን ስርስ እያደረገን አናደክማቸውም። ባይዞ የመጀመሪያ ኢንተርቪዎች ነው። በጣም የቻሉ ናቸው። ኮኛም ባይዞ ይሄ እንደ አርካይቭ ነው። ልጆቹ ትልልቅ ቦታ ስለሚደርሱ እኛ ጋር ይቀመጣል። ነገ ምንም ነገር ብትል ይወጣላችኋል ማለት ነው። አርካይቭ ትክክለኛ እንግሊዝኛ ልክ ነኝ? እሺ አመሰግናለሁ። ምንድነው ሀሳቤ? መዝሙር ጽፋለህ ላሜዋ? አቤን የራስህን የሆኑ እንደው ለቅንብር ለኮምፖዚሽን ምናምን የሚመቹ ነገሮች መሞካከር ጀምራል? የሱን በዚህ እኔ ይሄ ኮላ በራሱ በጣም ያበደ ነው። እንትን አሰቤ እኮ ነው መዝሙር መቼም ከእግዚአብሔር ቃል ነው የሚጻፈው አይደለ ላሜዋ? ከእግዚአብሔር ቃልም አንጻር ከዛ ደግሞ የሚያስተምሩ ሰዎችም አሉና አሁን በዚህ ዘመን ካሉ አገልጋዮች ማን ነው የምትወዱት? ሰባኪዎች ምናምን ማን ነው የመቻችሁ? ሁሉም አሪፍ ናቸው እኮ አሁን እነ ዮናታንም አሉ ግን እኔ በጣም የሚገርመኝ አስተማሪ ፕሮፌት ጥላሁን። ኦኬ እሺ። መጽሐፍ ቅዱስን ሲያስተምር እዛው መጽሐፍ ቅዱስን የሚያስተምርበት ፓርት ሆኖ የተመለከተ ነው የሚመስለው ሲያስረዳ መንፈስ ቅዱስ በጣም ያስረዳዋል እና እሱ አስተማሪ ለኔ ሁሌም ስለመከታተለው አላቅም ደስ ይለኛል። ፕሮፌት ነው እንደ ሰባኪ ነው። ኧረ በጣም የቻለ ሰው ነው ጥሌ። ሌላ ፍሌቨር ጨምረሽ እንዲህ ስናየው ምንም እንዳታዩኝ ተመሳሳይ ነው የሚመስለው። ያቤን አንተም ጥሌን ነው የምትወደው? ሌሎችም አሉ ዳዊት ፋሲል። ኦኬ እነዚህ ልጆች የቻሉ ናቸው። ኢየሱስ ታሪክ ውስጥ ገብቷል። አይ እንደ ሙዚቀኛ እኔ በእነሱ እድሜ እያለሁ ማለት ነው ሙዚቀኞች ብዙ ጊዜ የእግዚአብሔር ቃል ምናምን ብዙ ጊዜ ቸርች ውስጥ አሁን እንኳን ቀርቷል መሰለኝ ሲዘመር ይወጣሉ አይደል? ዘማሪ እንኳን አቋረጥሽኝ ግን እንኳን አቋረጥሽኝ። አዎ ልስት ነበር በእውነት እና ላይክ ለዛ ነው የጠየቅናችሁ። በእግዚአብሔር ቃል እውቀትም ዘማሪም ሙዚቀኛም ማደግ አለበት። ወርጌስ ዳር ዋናው ነገር ላይፋችን ስለሆነ we need to focus ነው። ለዛ ነው ይሱ አይ ቲንክ የጠየቃችሁ። አይ እኔማ ለለው የነበረውን አይደለም። ምክንያቱም እንዴ ስም ጠቅሼ ልስት ነበር በኢየሱስ ወጋው። በሚቀጥሉት አሁን 10 አመት ብል ላሜዋ 16 ነው 26 አመት ይሆናል። አቤኔ 24 አመት ይሆናል። 24 እና 26 ደግሞ እንትን ካምፓስ ምናምን የሚጨርሱበት እድሜ ነው። ራሳችሁን የት ነው የምታዩት? ፕላን አላችሁ? እንደዚህ አይነት ነገር ፕላን አድርጋችኋል? ለምንድን ነው ይህን ጥያቄ የጠየኳቸው? በዚህ እድሜያቸው በጣም ፕሮፌሽናል ናቸው። ማናጀር አላቸው። እንደውም ቆይ ይግባ እሱ ሰርፕራይዝ ነው። አባ ቀደም የዘመርነው መዝሙር ክሊፕ ብንሰራለት ይሄ ነው በቃ። ቁም ነገር ተገኘበት አይጠቅምም የተባለ እስኪ ክብር አምጡ በእውነት ቁም ነገር ተገኘበት ሚቺ ዌልካም። ምንድነው ጆኩን አሳይድ ወደ ጎን አድርገ ነው የምር እነሱ ላይ ብቻ አይደለም አክቹአሊ ሌላም ነገር እንደምትሞካከር አውቃለሁና ባለው ነገር ሰዎች ከዚህ ከቀልዱ ምናምን ባለፈ በጣም የሚገርም ስራ እየሰራ እንደሆነ እኛ ምንድነው እንደ ሪኮግኒሽንም ይሄውና ይሄንን ላይክ አሁን የጠየቅናቸው ጥያቄ የዛሬ 10 አመት እነሱም ይነግሩናል። ምንድነው ፕላናችሁ? የዛሬ 10 አመት ምን እንደሆነ ፕላናቸው ጠይቃቸው ነው። እሺ እንገሩን። ጥያቄው ከባድ ነው ግን ከዚህ በፊት ስላሰብኩበት ምንም አይደለም እና የዛሬ 10 አመት እንግዲህ በእግዚአብሔር በሰጠኝ ጸጋ ለሱ ልጠቀምበት ለእግዚአብሔር ለራሱ እና
እያገለገልኩኝ እግዚአብሔርን ማስደሰት ነው ታዲያ የሁሉም አገልጋዮች አላማ። በመዘምረው መዝሙሮች ወደፊት የሚነሱትን ጄኔሬሽኖች ወደ ኢየሱስን እንደገባኝ መጠን እሱ ሲያስረዳኝ እኔም ለነሱ አስረዳለሁ ብዬ እጠብቃለሁ። ከራሴ እጠብቃለሁ። እንትን ዝማሬ አሁን ማለት ጎል ስናስቀምጥ ጥሩ ነው። ያንተ በጣም አሪፍ መልሰን የመለስክልን በአልበሞች ደረጃ እንደዚህ የተለዩ ነገሮች በመስራት ምናምን ነው የምትመጣልን። አልበም መስራት ምናምን 26 ዓመት ላይ 2-3 ይኖረኛል ነው ወይስ እንዴት ነው? 26 መዝሙሮች ላይ እኮ አልበም ይኖረኛል። አልበም ይኖራል። እኔ በጣም ተጠብቆ አልበም ነው ሆነ። አሜን። ትንሽ ገፋ አድርግለት ሚቺ ማይኩን። እኔ ሙዚቃ መሳሪያ መጫወትም ሊሆን ይችላል፣ ማቀናበር ምናምን፣ በሱ እግዚአብሔርን ደስ ማሰኘት እፈልጋለሁ። በሱ ማገልገል እፈልጋለሁ። ሚቺ አንተ ንገረን አሁን በዚህ አንግል ሜለ ስትይዛቸው ዝም ብሎ ለመያዝ ብቻ ምናምን አይደለም። እርግጠኛ ነኝ አላማ አላችሁና በመጀመሪያ ካንተ ጋር ስላላቸው ነገር ንገርና ፕላናቸውን እስኪ ንገር። አሁን እንግዲህ ወንድሞቼ ናቸው ሁለቱ። እሺ እና ያው ማናጀር ነኝ እንግዲህ ፕሮፌሽናል ወርድን ስንጠቀም ማለት ነውና እነዚህ ልጆች የዛሬ 10 አመት አሁን የተናገሩትን ቦታ እንዲደርሱ መርዳት ነው የኔ ስራ እሱ ነው። ሲምፕል ቲንግ ማለት ነውና እንደ ኦርጋናይዝድ ሆነን ከእንትን ካለን ገና 6 ወር ምናምን ቢሆነን ነው አብሬ ከነሱ ጋር ፕሮፌሽናሊ አብሮ ጊዜ ማሳለፍ ከጀመርኩ ማለት ነው። ግን በግል ሁለቱም ጋር እንትን እንል ነበር። አሁን በዚህ በቀጣይ ሳምንት ምናምን ሆፕፉሊ ነገ ምናምን ወር በቀጣይ ሳምንት ሪሊዝ የምናደርገው ስቱዲዮ ይኖረናል ማለት ነው። ስቱዲዮ ገንብተን ማለት ያው ሲምፕል ነች፣ ግን ያው መጀመሪያ ላይ ስለሆነ ነው ሲምፕል ስቱዲዮ ነው ለአሁኑ። ግን እሱን ገንብተን ጨርሰናል። እዛ ላይ እንትን እንላለን፣ እሱ ፕሮዳክሽን ላይ እንሰራለን። ሁለቱም በራሳቸው ዩቲዩብ ቻናል ይመጣሉ። ወደፊት በብዙ መልኩ እንዲያገለግሉ ማገዝ ነው የኔ ስራ። የኔ ማናጀር ይሄ እንደ ፕሮሞት እንደ ዘፋኞች ፕሮሞተር ሳይሆን በቃ ማኔጅ ማድረግ ነው። እንደ ታላቅ ወንድም በቃ የታላቅ ወንድም ስራ ነው። ግን ያው እንትን እንዲሆን ነው ትንሽ እነሱም ሲሪየስ እንዲሆኑ እድሜያቸው ላይ እንትን እንዲሉ ነው። በዛ ነው በቃ ያለው። እውነት በጣም አሪፍ ምቺ፣ በጣም ናይስ ነው። አይብሽ ታለንትድ የሆኑ የቸርች ልጆች አይገስ በጣም ዓለም አቢዩዝ ያደረገችው ነገር አንድ ላይክ እኛም ራሳችን በቸርች አቢዩዝ የተደረገው ነገር እንዲ ማኔጅ ስላልተደረገ ነው። ኦፍ ኮርስ ታለንትድ በጣም ብዙ ልጆች ወደ ዓለም ሄደዋል እና ኢትስ ቢኮዝ ኦፍ ዲስ ማኔጅ መደረግ ስላልቻለ ነው። በጣም እና ይሄ በጣም አሪፍ ሙቭ ነው ባይዘው ለብዙ ሰው እና በጣም ሪኮግኒሽን ልንሰጥ እንፈልጋለን። በጣም የሚገርም ነገር ነው ባይዘው እንትን አሁን ሰሞኑን አይታችሁ ከሆነ የኤድኔ ኮንሰርት ከዛ ደግሞ የጆሲ ኮንሰርት ማናጀር ስለነበረው ነው በጣም ፐርፌክት ይሆናል። ራሱን የቻለ አሁን ኤድኔ ወይም እነ ጆሲ ከመዘመር ባለፈ ማስታወቂያ ላይ የሆነ ሰውን ማስተባበር ላይ ምናምን ስፖንሰር ላይ ምናምን አልተጨነቁ። ከላይ ሆኖ ይሄን ሁሉ ነገር የጨረሰላችላቸው አይሆነ ስም ማለት ጠፍቶኛል። እንደ ኢቨንት ኦርጋናይዝ በጣም ያስፈልጋል። አንዳንድ ሰው እንደዚህ ፕሮፌሽናል ሆነን መንፈሳዊ ነገር ስንሰራ እንደ ኃጢያትም እንደ እንትንም የሚያው ነገር አይኮ መንፈሳዊ ነገር ነው የሚለው ነገር አለና ወደ ፕሮፌሽናሉ አካሄድ በጣም መምጣት አለብን። አሁን ፕሮፌሽናሊ እነዚህ ልጆች ያደጉ ማለት ነገር ለእግዚአብሔርም ለሕዝብም የሚጠቅም ነገር በጣም የማድረግ ነገር አላቸውና ቴንክ ዩ ሶ ማች ፎር ዲስ ሚቺ። አሁን ማናጀር የሚለውን ክሊር ለማድረግ ለሰው ማለት ነው ትንሽ ኮንፊውዚንግ ስለሆነ እነዚህ ልጆች ተማሪዎች ናቸው። ትምህርታቸው ላይ ፎከስ ማድረግ ያለባቸው ከአገልግሎት ውጭ ደግሞ ሌሎች ደግሞ ስኪሎች ይኖሯቸው ይሆናል ምናምን ነገር እና ያንን ነገር ያው ቶሎ ኮንትሮል ማድረግ ነው የኛ እንትን። ክፍያ ምናምን ኖሮት አይደለም ኦፍ ኮርስ ዝም ብለን ስሙን ማናጀር አለው እንጂ ክፍያ ኖሮን ምናምን አይደለም። ሁሉም እንትን ይላልና አሉ ከዚህ ከኛም ጀርባ ደግሞ ሰዎች አሉ፣ ሌሎች ሰዎች አሉ የሚያግዙን ሰዎች አሉ። ያው ስማቸው መጠቀስ አይፈልጉም እነዚህ ሰዎች። ለዛ ነው ሰርተን ፒፕል ናቸው። ጌታ ይባርካቸው፣ በእውነት እግዚአብሔር ይባርካቸው። ቁጥር ይንስታቸው እስኪ ማን ነው
ጌታ ይባርካቸው ለማለት ነው። ስማቸው እንዲጠቀስ ስለማይፈልጉ ነው። አሉ ሰዎች ደግሞ ከእነሱ ጋር አብረው የሚያገለግሉ ሰዎች ወደፊትም እንጨምራለን ይኖራሉ። እነሱ የሆነ በእግራቸው ቆም ሲሉ ሌሎች ደግሞ እንትን ላለን በጣም ጎበዞች ናቸው። ሁለቱም ባይዘው በጣም እኔ ጎበዝ አይደለም ያውቃሉላት ጎበዝ አይደለም ለሰው ነው ማወራው የነሱ ጉብዝና ምናምን እንጂ እነሱ ጋር ጮባቸዋል። እነሱ ለትምህርት ይላል ሁሌ ትእዛዝ ብቻ ነው እኔ ጋር ከእነሱ ጋር ስለሆን ግን በጣም ጎበዞች ናቸው። ለዛ ነው እኔ ጊዜንም ምናምን ኢነርጂንም ኢንቨስት ማድረግበት ምክንያት ማለት ነውና ማኔጀር ሲባል ይሄ ኖት ክፍያ ምናምን ሳይሆን ማገዝ ነው። ልጆችን ብቻ ሰርታት አድርገው እንዲሄዱ ላይፋቸውን አንተም የምር በጣም ብለስ ጌታን በጣም ትልቅ ለሁላችሁ መጣበት ማለት አይደለም። ስንት ፈልገሽ ነው ኖ አይደል? ስንት ፈልገሽ ነው እንጂ ራሱ መጀመሪያ ብለሽ ያል ነው እኮ በዚህ ሬስ ሁለተኛ ጊዜ ማለት ምንም አይከፈለኝም አለኩ የለም ፍሉስ አለኩ። አዎ እኔ እኮ ሺህ ማዘዘችኝ አንተ ባርከው የምሬ ነው ብዙ ሰው የሚያውቀው እያላገጠ ምናምን ስለሆነ ቆንጆ ነው እያለዝሩ ችግር የለም። ይሄንን ትቆርጠዋለች እንዳቆርጭው ስቀልር ነው። እኛ እናውቀዋለን ባይዘ ሚቺ እኔ እግዚአብሔር ሲፈጥረን ባይዘ እንዲህ ማለት ወይም ጌታን ስንቀበል ወይም የቸርች ሰዎች ስንሆን የሚቀልደውን የነበረውን ሰውዬ ቅይር አድርጉት እንደዚህ የሚል ሰው ምናምን አላረገንም። ተጫዋቾች ከሆነን ተጫዋቾች ነን፣ ሲሪየስ ከሆነን እንደዚህ እንቀጥላለን። ግን የተጫወትን እድሜያችንን እንፈጃለን ማለት አይደለም። በጣም ሲሪየስ ይሆን ባይዘ ሚቺ እኮ እነዚህ ልጆች የመጀመሪያዎቹ አይደሉም እኮ ምናልባት እዚህ የመጣ ጊዜ ያወራን በግል ያወራን አላቅም ነበሩት ፕሮጀክቶች እኮ አይደለ እንደዚህ አዎ ነበሩ ቸርች ላይ እና በዚህኛውም ሳይድ ሚቺ ነው ወቁት እናውቀዋለን። እዚህ ከመጣ ደግሞ ሚቺ ሳይዘምር አይሄድም። since it is a singing show እግዚአብሔር አብ ነገር ገይሩ ለዩ እግዚአብሔር ሰናይ ነገር ገይሩ ለዩ እግዚአብሔር አብ ነገር ገይሩ ለዩ እግዚአብሔር ሰናይ ነገር ገይሩ ለዩ መንሞ አሎ ከምዝናት ዝተገብረሉ ሰናይ መንሞ አሎ ከምዝናት ዝተገብረሉ ምሕረት መንሞ አሎ ከምዝናት ዝተገብረሉ ሰናይ መንሞ አሎ ከምዝናት ዝተገብረሉ ሰማያትን በስንዝር የለካ ውኆችን በፍኙ የሰፈረ ተራሮችንም የመዘነ ምድርን በእጁ የያዘ አሕዛብም ናቸው በፊቱ በገንቦ እንዳለች ጠብታ ታዲያ ይገኛል ወይ በምድር የሚስተካከል ከጌታ? በምድር ላይ ብዙዎችን አይተናል፣ ማን እንደ እግዚአብሔር ይሆናል? በምድር ላይ ብዙዎችን አይተናል፣ ማን እንደ እግዚአብሔር ይሆናል? በምድር ላይ ብዙዎችን አይተናል፣ ማን እንደ እግዚአብሔር ይሆናል?